ጓደኞቼ ሩዝ አዲስ ለመስራት ወደ ግብአቶቹ ስንሄድ ማለት ነው። እዚህ ጋ አንድ ብርጭቆ ምስር አለኝ፣ ምስር ክክ ማለት ነው። እዚች በካሳ አንድ፣ እዚህ ጋ ደግሞ በዚህ በብርጭቆ ሁለት አድርጌያለሁ ሩዝ ማለት ነው። ሁለት ብርጭቆ ሩዝ። እዚህ ጋ 3 እንቁላል፣ ማጂ፣ ቱና፣ ጨው፣ ዘይት፣ እነዚህ ነው ማለት ነው። ሩዝ አዲስ ለመስራት የሚያስፈልገን። እኔ ግን ቀለል ባለ ነው የምሰራው ዛሬ። እንቁላል ቅቅል ነው የሚሆነው። ቱናው ደግሞ የፈለገ ክሽና ይሰራለታል ማለት ነው። ክሽና ቱና ያልፈለገ ደግሞ ቱናውን ፈትቼ ለግማሽ ሎሚ ያደርግበትና ከዛ ዝም ብለው ሩዝ ጋር ይጠቀማሉ ማለት ነው። በጥቅል አሁን የሚያስፈልጉት መከሸን የፈለገ ይከሽናል፣ ያልፈለገ እኔ ያለው እነዚህ ናቸው። ዛሬ በዚህ መልኩ ነው የሚሰራው ማለት ነው። ቅመሙን መጠቀም ትችላላችሁ። እኔ ግን ሰዎቹ ስለማይፈልጉ የሰዎች ጠሪቃ እንደዚህ ስለሆነ በዚህ መልኩ ዛሬ ሩዝ ይሰራል ማለት ነው። እስከ መጨረሻው አብራችሁ ሁኑ። አሁን ይሄንን ልጠም ማለት ነው። ጓደኞች የምስርን አጥቤ ዘፍዝፌዋለሁ፣ መልሼ አጥበዋለሁ ማለት ነው። ደግሞ የሆነ ሽታ እንዳይኖረው በደንብ መታጠብ አለበት። ቢያንስ ነው ይሄንን ዘፍዝፌ ለግማሽ ሰዓት ወይም 25 ደቂቃ አቆየዋለሁ፣ ሩዝዬንም እንዲይዘው ማለት ነው። ይሄን እንትን እስከሚል ሌላ ስራዬን እሰራለሁ ማለት ነው። ቀለልና ፈጠን ያለ ለቸኮለ ይሆናል ማለት ነው። ጊዜ ሳይኖረን እንደዚህ በተለይ በራሳችሁ ፍቃድ ምግብ የምትሰሩ ከሆነ ሲረፍድብን እንሰራታለን ማለት ነው። ቀለል ያለኝ ናት። አብራችሁ ምን ለማንኛውም ጓደኞቼ እና ሩዝና ምስሬን አጥቤ በአንድ ላይ ቀላቅዬዋለሁ ማለት ነው። በደንብ ጥብ አድርጌ ከዛውን ያውና ብረት ድጃለሁ፣ ባዶ ብረት ዘይት፣ ጨው፣ ማጂ ከዛ የሞቀ ውሃችን ስንል ከዛ ይሄ እንደዚህ ማጂ የተዋሃደ ነው ማለት ነው። ግን በክሽን አድርጋችሁ ብትሰሩት ማለት ነው፣ ሽንኩርት ጨምራችሁ ብትሰሩት የበለጠ ይጣፍጣል። ከታይሽን ታቆላልታችሁ። የኔ ደግሞ ሰዎች እንደዚህ ነው የሚፈልጉት። እንደማሳያችኋለሁ ቱና ማለት ነው። ቱናው ራሱ ክሽን አይደለም፣ በሳልሳና በዘይት ብቻ የሚበሉት ያው በየቤቱ ይለያል ማለት ነው። አሁን ማጂ ተዋህዷል፣ ውሃ ይለኛል። ይሄው እየበሰለ ነው ሩዛችን ማለት ነው። አሁን ውሃ መምጠጥ ስለያዘ ስቲን ቀንሳችሁ ይተዋል። ያው መባያው ማለት ነው። ለዳ ቀለል ያለች ናት። እዚህ ጋር ደግሞ ይሄ ቱና ነው። ይሄ በብቻ ዘይት ቱና ዘይት ቱና ይሄ ደግሞ ክሽኔ ደግሞ ማለት ነው። ተንቆራረኩ እንደዚህ ዝም ብሎ በዝና የሚወጣው ጓደኞቼ ሩዛችን ደስ ብሏል።
በዚህ መልኩ ጨርሻለሁ ማለት ነው ጓደኞቼ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪማ ዩቲዩብ ቻናል ተመልካቾች ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ከእናንተ ጋር ሁሉ ሰላም። ዛሬ ደግሞ ቀለል ያለች የሩዝ አሰራር ማለት ነው። ቶሎ ብሎ በፍጥነት የምትደርስ የሩዝ አሰራር ናት። አብራችሁን አሰራሩን አብረን እናያለን ማለት ነው። ሩዝ በአዲስ ያው እዚህ ቪዲዮ ላይ አይለይም ማቅለያ ወይም ስላልተጠቀምኩ ማለት ነው። ዝም ብሎ ሰዳው ነው። ሩዝ አዲስ ምስር ቅቅል ነው። ሩዝ ብቻ ማለት ነው። እና አሰራሩ እንሄዳለን።